የጤና ባለሙያዎቹ የሥራ ማቆም አድማ መኖር አቅቶናል ጥያቄያችን የዳቦ እንጂ የፖለቲካ አይደለም የጤና ባለሙያ እየተራበ መኖር የለበትም ካታ ቤት ክራይ አይከፍልም ዳቦ አይሆንም የኔ ደሞዝ የኔ ቢዩቲ ለዘይትስ ይበቃል ወይ ሳይበላ ይሰራል ወይ ሰላም ዩቲዩባውያን እንደምን አላችሁ ውድ ዩቲዩብ ቤተሰቦቼ እግዚአብሔር ይመስገን እኔ ሰላም ነኝ ባላችሁበት መልካም ይሁንላችሁ ለዛሬ ጄላችሁ የመጣሁት በዛሬው ዕለት ለየት ያለ ነገር ከኢትዮጵያ ተሰምቷል ይህም ደግሞ የህክምና ባለሙያዎች ንቅናቄ ነው የሥራ አድማ ያደረጉ የህክምና ባለሙያዎች አሉ እሱን ተከትሎ ደግሞ የታሰሩ የህክምና ባለሙያዎችም አሉ ምንድነው በዚህ ዙሪያ እየተሰማ ያለው በእውነት አሳዛኝ የሆነ ታሪኮችም እየወጡ ነው የህክምና ባለሙያዎች የዳቦ ጥያቄ አለብን እያሉ ነው በዚህ ዙሪያ አጠቃላይ መረጃዎችን ነው ይዤላችሁ የመጣው ምን ምላሽ ተሰጣችሁ የሚለውንም አብረን የምንቃኝ ይሆናል ከዛ በፊት ግን እናንተም ቪዲዮ ላይክ ያደረጋችሁ ጥያቄ ያቀርብላችኋለሁ እንደተለመደው መልሳችሁን ኮሜንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ የህክምና ባለሙያዎች ደሞዝ ይጨመርላቸው የምትሉ አንድ ቁጥር ኮሜንት አረጋላችሁ አይጨመርላቸው የምትሉ ወይ በቂ ደሞዝ አላቸው የምትሉ ሁለት ቁጥር ኮሜንት አረጋላችሁ እኛ ምን አገባን ስንት ጉዳይ ያለብን የምትሉም ካላችሁ 3 ቁጥር ኮሜንት አረጋላችሁ አንድ ላይ ሐሳባችሁን ያስቀምጣችሁ ለወገኖቻችን እንግዲህ የህክምና ባለሙያዎች ከእግዚአብሔር ቀጥሎ የስትንፋስ ናቸው አይደል እንደ የህዝቡና እነሱም በተመለከተ ድምጻችንን ለማሰማት እንዲረዳን ነው አሽሩካይ ምርጦች ምርጫ ይቀጥ በኢትዮጵያ ውስጥ የሐኪሞች ተቃውሞ ድምጽ መሰማት ከጀመረ እንግዲህ አሁን አይደለም በርግጥ አመታት ወደ ኋላ መመለስ ያስፈልጋል ነገር ግን ከቅርብ ጊዜ ወዲህ ደግሞ ባለፈው አንድ ወር በተለይ በየጊዜው ድምጻቸውን ሲያሰሙ ቆይተዋል ነው በተለይ ሁኔታ ተዘግበላችሁ ነበር ህይወትን ስናደን ኖረናል አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መርህ ቃል ተቃውሟቸውን ሲያሰሙ ቆይተዋል ለመንግስት ጥያቄ ያቀረበ ነው መልስ ካልተሰጠንም ያው ስትራይክ እናረጋለን የሥራ ማቆም አድማ እናደርጋለን ብለው ነበር ይሄንንም በዛሬው ዕለት ተግባራዊ ማድረግ ጀምረዋል በአዲስ አበባ በጎንደር በተለያዩ የሀገራችን ከተሞች የሚገኙ የህክምና ባለሙያዎች በተለያዩ ሆስፒታሎች ላይ ያሉ ህክምና ባለሙያዎች ተቃውሞ ድምጻቸውን ሲያሰሙ ውለዋል ማለት ነው አንዳንድ ቦታ ላይም ያው ታካሚዎች የህክምና ባለሙያዎችን በማጣት እንደዚህ ውጪ ሲጠብቋቸው እንመለከታለን ህክምና ባለሙያዎቹ ባቀረበው መሰረት መልስ ስላልተሰጣቸው እንግዲህ ወደ ተግባር ገብተዋል በከፊል ተቃውሞ አሰምተናል ብለዋል እንግዲህ በዚህ የሚቀጥል ከሆነ በሙሉ ቀንና ረዘም ላለ ጊዜ ተቃውሟችን የሚቀጥል ይሆናል ነው የተባለ ያለው ህክምና ባለሙያዎቹ ጥያቄ ምንድነው ግልጽ ጥያቄ ነው አብዛኛው ኢትዮጵያዊ ያለበት ጥያቄ ነው ቢሆንም ግን የጤና ባለሙያዎቹ መኖር አቅቶናል መብላት አልቻልንም ልጆቻችንን ማስተማር አልቻልንም ቤት ኪራይ መክፈል አልቻልንም እየተከፈለን ያለው ደሞዝ ዝቅተኛ ነው ያገለገልን ካለንበት ሙያም አንፃር እጅግ ያነሰ ነው ስለዚህ በኑሮ ውድነትና ዋጋ ግሽበት በኢንፍሌሽን ምክንያት ደግሞ ደሞዛችንም ከጥቅም ውጪ ስለሆነ ሊስተካከል ይገባል ነው ይሄ የደሞዝ ይጨመርልን አንደኛ ጥያቄ ነው ሁለተኛ ጥያቄያቸው ደግሞ ጥቅም ይስተካከልልን የሚል ነው የጤና መድህን የለንም ብንታመም መታከም አንችልም ስጋት ባለበት አካባቢ እየሰራን እንግዲህ እንደዚህ አይነት ነገር ያስፈልገናል ነው ጥያቄያቸው ግልጽ ነው ደሞዝ ይጨመርልን ጥቅም ይከበርልን ነው ሌላ ያነሱት ነገር የተባለ ነገር የለም እዚህ ጋር ማለት ነው ህዝቡ ማወቅ ያለበት ይሄና ግልጽ የጠየቁት ማብታቸውን ነው ደሞዛቸውን ነው ማለት ነው ስለሞኑ የህክምና ባለሙያዎች ደሞዛቸው ስንት ቢሆን ነው ይሄን ያክል አነሰን ገለመሌ ያሉ ሰልፍ መውጣት ተቃውሞ ማሰማት የሚባለው ነገር እስቲ እንመልከት በእውነት አሳዛኝ ነገሮችን እየሰማን ነው በተለይ ዛሬ ቢቢሲ ይዞ የወጣው መረጃ ስመለከት በጣም ልብ ሰባሪ ነገር ነው የምንመለከተው እስቲ ከተለያዩ ባለሙያዎች አንፃር እንመልከት ከሙያው አንፃር
የማህፀን ስፔሻሊስት ናቸው ዶክተር ዘሪሁን አባተ ደሞዛቸው 12000 ብር ነው ይሄን ብር ያው ታክስ ሲከፍሉ ደግሞ 35% 7800 ብር ጥሬ እጃቸው ላይ እንግዲህ በወር ከመንግስት ይቀበላሉ በዚህ ስራቸው ምክንያት ስፔሻሊስት ናቸው እንግዲህ ማህፀን ስፔሻሊስት አስቡት ማሰብ ያለብን ይሄ ብር የዛሬ 2 አመት ወይ 3 አመት ቢሆን ኖሮ በአንድ ዶላር እስቲ ወደ ዶላር ቀይረ እንመልከተው ምክንያቱም ተጽዕኖ ያመጣ ያለው ከዛም አንፃር ስለሆነ 12000 ብር በ56 1 ዶላር በ56 ብር ተመነዘረ ብንል ከፍ እናርገው እንዲያውም 214 ዶላር ነበረ አሁን ላይ ያ ብር እንግዲህ ዛሬ በኢትዮጵያ ንግድ ባንክ ምንዛሪ 1 ዶላር 126 ብር ሆኗል እንግዲህ የምታውቁት ሁሉ ነገር 12000 ብር በ126 ሲካፈል እንግዲህ 95 ዶላር ነው እንግዲህ ዶክተር ዘሪሁን የሚያገኙት ገንዘብ በወር 95 ዶላር ነው በአሁን ሰዓት የመጣውን ልዩነት አይታችሁታል 214 ዶላር ሲከፈል የነበረው በዶላር ሲታሰብ 95 ዶላር ይሄ ደግሞ የገንዘብ መውደቅ ሀገራችን ውስጥ ያስከተለው ነገር በግልጽ የሚያሳይ ነው ማለት ነው 7800 በ56 እናካፍለው የዛሬ 2 አመት 3 አመት 139 ዶላር ነበረ ይሄ በጥሬ የሚያገኙት በእጃቸው የሚገባው ነው አሁን ላይ ግን 7800 ብር በ126 ዶላር ስናካፍለው በ1 ዶላር 62 ዶላር ነው የሚመጣው ማለት ነው እና አስቡት በሀገራችን ሁኔታ ውስጥ እንግዲህ እንዴት ሊኖሩበት እንደሚችሉ አስቡ ስፔሻሊስት ሐኪም ነኝ 26 አመት በትምህርት ላይ አሳልፍ ያለው ኑሮ ደግሞ አላቸው ትዳር አላቸው ልጅ አላቸው የቤት ኪራይ ከደሞዜ እጥፍ ነው የሚከፍለው ይላሉ 16000 ብር ነው የሚከፍሉት አስቡት 7800 ተቀብለው 16000 ብር ነው የቤት ኪራይ የሚከፍሉት እጥፍ ማለት ነው እንደተናገሩት ሳይከፈለኝ እየሰራው ነው ብል ይሻለኛል ነው የሚሉት ኑሮ ሙሉ በሙሉ አለቀመስ ብሎኛል እና መኖር የቻልኩት ግን ይላሉ ባለቤቴ ጥሩ ስራ ስላላት በጀኝ እንጂ ምኑን ከመኑ አድርጌው እኖር ነበር ስለዚህ ባለቤቴ በመታረገው ድጎማ ከፍተኛ ወጪ የእኔን ደሞዝ ለአንድ መሰረታዊ ወጪ አድርገን የትምህርት ቤት ክፍያ ሌሎች ክፍያ ምናም የሚባሉትን ባለቤቴ ትሸፍናለች በዛ ሁኔታ ነው መኖር የቻልኩት እንጂ ኑሮ አይባልም ነው ይሄ የሳቸው እንግዲህ የማህፀን ስፔሻሊስት ናቸው ደግሞ ሙያ እንቀይርን ሌላ መረጃ ደግሞ እንመልከት ባለቤቴ በማረሳት ወቅት ያው የኑሮ ሁኔታ ከብዶኝ በሽሮ ነበር ያረስኳት የሚለው ሌላ ባለሙያ ሙያ እንቀይርና መሰረት አለሙ የተባለው ሰው እንመልከት ይህ ሰው ሚድዋይፈሪ የተባለው ሙያ የአዋላጅ ሆኖ ነው የሚሰራው ባለትዳርና 2 ልጆች አባት ነው ደሞዙ 10600 ብር ነው ታክስ ተወስዶ ደግሞ 7300 ብር እጁ ላይ ይገባል ተመልከቱ በዶላር ምናምን ካሰላ ነውማ ደንጋጤው ስለምንወርቅ ይቅር ምንድነው የሚለው መሰረት ተጨማሪ በትርፍ ጊዜ በመስራት 6000 ብር አገኛለሁ ሶ በአጠቃላይ የተጣራ 13300 ብር በወር አገኛለሁ ይላል የሁለት ልጆች አባትና ባለትዳር ሆኖ ግለሰብ የቤት ኪራይ ተመልከቱ 9500 ብር እከፍላለሁ ይላል የሚተርፈኝ 4000 ብር ነው ያው እንዲያውም አይሆንም ብትቀናነሱት ለትራንስፖርት 2000 ብር አወጣለሁ በቀረው ነው እንግዲህ ኑሮዬን የምኖረው ይላል እንግዲህ ተአምር ነው እግዚአብሔር ይርዳና እኛ ቤት ጤፍ አስፈጭተን የወራስ ቤዛ አሟልተን አናውቅም ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው ይላል በእውነት በጣም አሳዛኝ ነገር ነው ከሌላ ጊዜ በተለየ በጣም ያዘንኩበት ጊዜ ለናገር ይላል ለአራስ እናት ምን አይነት ምግብ እንደሚያስፈልግ ሁላችንም ኢትዮጵያ ውስጥ ምናቀው ነው እንክብካቤው ምናምን እና ይሄን ማቅረብ አልቻልኩም
አራሶና በግ ማረድ ወተት ማቅረብ ብዙ ነገር ማሟላት ነበረብኝ ግን ከየታ መጥቶ ነው የሚለው ለአራሷ ባለቤቴ ሽሮ ነበረ ሳቀርብ የነበረው እሱንም በመከራ ነው የኔ ኑሮ ይሄው ነው ይላል ለልጄ ወተት መግዛትም አልቻልኩም ይላል በኑሮ ምክንያት ያው ለልጃችን ወተት መግዛትንም አልቻልንም አጥሚት ነው እየጠጣ ያለው ከ3 ከ4 ጊዜ በላይ ተቅማጥ ዲያሪ ታሟል ምን ላደርግ ነገሩ የአባይ ልጅ ውሃ ጠማው ነው አይነት ነገር ነው የሚለው ምክንያቱም እሱ ባለሙያ እንግዲህ አዋላጅ ስለሆነ የሚሰጠው ምክር ይሄን ተብላ ይሄን ተጠጣ ይሄን ታደርግ ለነፍሰ ጡር የሚሰጠው ምክር ነገር ግን እሱ ለቤቴ ማድረግ አልቻልኩም ይሄም ልብ ሰባሪ ነው ለዚህ የዳቦ ጥያቄ ምላሹ ስራት ድብደባና ዛቻ ሆነ ይሄ ደግሞ ሌላ ልባችንን የሰበረው ጉዳይ ነው ይላሉ አንድ የላጤ ህይወት ያለው ሰው ደግሞ ምሳሌ እንጨምር ህይወቱ ምን ይመስላል ደሞዙስ የሚለውን ሰለሞን አሰፋ ይባላል ፋርማሲስት ነው የሚከፈለው ደሞዝ 9000 ብር ነው ተጣርቶ ወደ 7000 ብር በወር ይደርሰኛል ነው የሚለው እንኳን ትዳር መመስረት ጫማ መቀየር አልቻልኩም በዚህ ኑሮ ነው የሚለው ከዚህ ውስጥ ከ7000 ብር ደሞዙ 5000 ብር ለቤት ኪራይ ነው 5000 ብር ቤት ኪራይ ይከፍላል እና የሚቀረው 2000 ብር ነው ስለዚህ ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል በቃ ኑሮዬ ይሄ ነው ደሞዜ ይሄ ነው ትራንስፖርት አለ ምግብ አለ ሌሎች ነገሮች አሉ ማህበራዊ ህይወት ሊኖር ይችላል እነዚህ ወጪዎች በትርፍ ሰዓት ክፍያ ዲዩቲ ለመሸፈን ነው መሞከረው የተወሰነ የትርፍ ሰዓት ስራ እንደሚሰራ ይናገራል ምን ያክል እንደሚያገኝ ባይገልጽም ነገር ግን ያው ሪፈረንስ መያዝ እንችላለን ቀድም የተገለጸውና ትዳር ለመመስረት ከጮኛዬ ጋር ቀን ቆርጠን ነበር ነገር ግን በገንዘብ ምክንያት ተለያየን ቤተሰቤም ስራ ከያስኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት ይሄም ጭንቀት እንደፈጠረበት ይናገራል ከቤተሰቤ ጋር አልገናኝም ማህበራዊዎትም ተገድበን ነው ያለ ነው ምክንያቱም ከሰው ጋር ስትገናኝ እንብላ እንጠጣ አለ ዕቁብ አለ ድር አለ ምን አለ ማህበራዊዎቱም ገንዘብ ያስፈልጋል አንዳንዴ አስቸጋሪ ነውና ወተ ሻይ ቡና የምትለው ሰው ጓደኛ ሁሌ ሊከፍል አይችልም አብረ ሻይ ቡና ማለት አለብህ አንተም መክፈል አለብህና ከሁሉም ህይወት ታቀበ ብቻዬን እየኖርኩ ነው ይላል ይሄም ደግሞ አእምሮአዊ ጤና እንዳቃወሰ ጭንቀት ውስጥ እንደከተተው ነው የሚናገረው ብቻ በዚህም በዛም ብሎ እንደ እግዚአብሔር ፍቃድ እንደሚኖር በተለያየ ሁኔታ እንግዲህ ምን መለከታቸው እነዚህ ባለሙያዎች ይሄ ነው ሁኔታቸውና እነዚህ ሰዎች ይሄንን ደሞዝ ለማግኘት 23 አመት የተማሩበት 24 አመት 26 አመት ድረስ የተማሩበት አንዳንዶቹ ደግሞ ስፔሻሊስት ደግሞ ከሆኑ ያው መጀመሪያ ዲግሪያቸውን ተመርቀው 21 አመት ምናምን ፈጅቶባቸው ከዛ በኋላ ስፔሻሊቲ ደግሞ 2 አመት 3 አመት እየተማሩ እንደዚህ ለፍተው ነው ማስተርሳቸውን አግኝተው ይሄ የሚከፈላቸው ደሞዝ ይሄ ነው ሪያሊቲው ይሄ ነው የህክምና ባለሙያዎች እየተቃወሙ ያሉት ድምጻቸውን እያሰሙ ያሉት ደሞዝ አነሰን ህይወታችን ይሄ ነው እንግዲህ ይሄን ተከትሎ ምን ተፈጠረ የሚለውን ስንመለከት አንዳንድ የህክምና ባለሙያዎች ታስረዋል በተለያየ ቦታ ማስፈራሪያ ዛቻ ፖሊስም እየገባ እየተመለከተ ነው አንዳንድ ፎቶዎችም እየተለቀቁ ነው ቢቢሲ ላይ የተለቀቀው መረጃ እንደሚያሳየው የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ውለዋል ታስረዋል እንደዚሁም በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ለሁለት ቀን ታስረው ተፈተዋል የኢትዮጵያ ባለሙያዎች ማህበር ፕሬዝዳንት የሆኑት ዶክተር ዮናታን የታሰሩበት ምክንያት ያው ማህበር ኃላፊ ናቸው ስለዚህ የሐኪሞች ጥያቄ ትክክለኛና ወሳኝ ነው ብለው መግለጫ በማውጣታቸው ነው እንግዲህ እንደዚሁ ደግሞ የጤና ባለሙያው ተረጋግቶ ማህበረሰቡ እንዲያገለግል የተረጋጋ ህይወት ያስፈልገዋል ይሄንን ሐሳብ ደግፋለሁ በማለታቸው ነው የታሰሩት እንደዚሁ ደግሞ በአርባ ምንጭም የህክምና ባለሙያዎች ቁጥጥር ስር የዋሉት የታሰሩት ዶክተር በርናባስ ሳሙኤል ዶክተር መላኩ አለማው ዶክተር ሀብታሙ ጌታቸው የተባሉ ባለሙያዎች የታሰሩት እንግዲህ ተቃውሞ ድምጹን ለማሰማት
ፌስቡክ ላይ አይ ቲንክ ሶሻል ሚዲያ ላይ ፎቶአቸውን ከለቀቁ በኋላ መሆኑ እንግዲህ የተነገረ ይገኝ። ይሄ ሕክምና ባለሙያዎች ጥያቄ የዛሬ ጥያቄ አይደለም። ብልጽግና እንኳን ስልጣን ከተቆጣጠረ ጀምሮ በየጊዜው የተጠየቀ ነው። ይሄን ቪዲዮ ለምሳሌ መመልከት እንችላለን። ጥቅማጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅማጥቅም አይደለም መሰረታችን የህዝብን ጥያቄ ነው ያመጣነው። ህዝብ ጥራት ያለው ሕክምና ይላል። ከየት ይመጣል ጥራት ያለው ሕክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ሕክምና ጥራት ልናወራ እንችላለን? ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደርግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። ማይ ጋድ ሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው። ይሄ ጥያቄ ነው እንግዲህ ሲንከባለል አሁንም በሰፊ ተቃውሞ ድምጽ እየተሰማበት ያለው። የብልጽግናው መልስ ግን እስር አፈናና አርፋችሁ ስሩ ወይ እርካታ ነው ጤና ባለሙያነት ምናምን የሚል ነው። የኔ ደሞዝ ለመኖርስ ይበቃል ወይ? የኔ ደሞዝ የኔ ዲዩቲ ለዘይትስ ይበቃል ወይ? ሳይበላስ ይሰራል ወይ? ሳይበላም አይሰራም በስታይል ነው። እነዚህ ደግሞ ጥያቄያቸው ይመቻቹ። ይሄን ደም ጠጭ አብይ አህመድን ስታዩ ጄኖሳይደር ስትመለከቱ ደማችሁ የሚፈላ ሰዎች እንዳላችሁ አቃለው የሚያቅለሽልሻችሁ ግን መረጃ ይዘን ነው መከራከር ያለብን። ለዛ ይሄን የተናገረውን ነገር ላቀርብ። ጥያቄው አግባብ አይደለም። በቂ ደሞዝ አላቸው ለምን ጠየቁ የሚባል አይደለም። ችግር አለ እውነታቸው ነው እኮ ችግር አለ ፍቱት ነው እኮ ዋናው። አልፈታም አልችልም ካላችሁ ስልጣኑ ልቀቁት። ለሚችል ለሀገር ለማስተዳደር ለሚችል ልቀቁት እኮ ነው። ወይ እኮ ነው የተያያዝነው ክርክር። በየቱም ደሞዝ ከፍለን ልማት ማንሰራ ደግሞ ከሆነ ትክክል አይመጣምና ጥያቄያቸው ልማት እንግዲህ ሰውዬ ቅድሚያ መስጠት ያለበትን አላወቀም እንለው እኮ ለዚህ ነው። ቅድሚያ መስጠት ያለበትን ለሕክምና ለጤና ለትምህርት መሰጠት ያለበትን ቦታ ዘንግቶታል። እሱ እኮ ነው የሚያከራክር የሚያጨቃጭቀን ያለው። ፕራዮሪቲ ያስፈልገዋል። ፕራዮሪታይዜሽን ፌለር አለበት ብልጽግና በታለ አቅም በፈቀደ መጠን እንመልሳለን። ከዛ ውጭ ያለው የፖለቲካ መጠቀሚያ መሆን ብዙ ፋይዳ የለው። ሞር እየተካረረ ስለሚሄድ ያለውንም ያሳጣን የሚሄደውና ትክክል ስለማይመጣ ቆም ብሎ ማሰብ ያስፈልጋል። ማስፈራራት ነው ሰውየው እኮ ስታይሉ ማስፈራራት ነው። ያው እምቢ ካላችሁ ያው ድሮን እንለቅባችኋለን እንጨፈጭፋችኋለን ነው እንደተለመደው። ደሞዝ ጥያቄ ብዙ ጊዜ የሚነሳ ነው። በቂ ነው ተብሎም አይታመንም እኮ ሌላ ነገር እኮ ያስፈልግም። በቃ በቂ አይደለም መለሱ ነው። ጦርነት ላይ ቢሆን ድሮን ለመግዛት $5 ሚሊዮን ነው አንድ ድሮን እኮ የሚገዙት ባይራክታር የተባለው ድሮን። በፍጥነት አስቀምጠን የምንተገብረው የጤና ዘርፍ ጥያቄዎች የሉም። ብልጽግና ሕክምና የትምህርት ወጪዎችን እንዳለ ቀንሶ እኮ ለጦርነት ነው እያዋለው ያለው። ጦርነትን አገራችን ውስጥ መቆም እስካልቻለ ድረስ ልማት ትምህርት ጤና የሚባሉ ነገሮችም ሊታሰቡ አይችሉም። አሁን እነዚህ ሰዎች ምላሽ እንኳን የሌላቸው ይሄን እናደርጋለን የሚልም እኮ ምላሽ የሌላቸው አንደኛ በአይኤምኤፍ የኢትዮጵያ መንግስት አገዛዙ ወጪ መቀነስ አለበት የሚል ምክር ወስደዋል። ገቢያችሁን ጨምሩ ወጪያችሁን ቀንሱ ነው የተባሉ። ስለዚህ ሊመልሱ አይችሉም። አሁንም እኮ ለሕክምና ባለሙያዎች የጠየቁ ያሉትን ምላሽ መስጠት አይችሉም። እነዚህ ሰዎች ማረግ የሚችሉት ሌላ ወጪ ይሄ ገለመሌ የቤተ መንግስት ፕሮጀክት ምናምን እያለ ያገዛዙ ኤክስትራ ወጪ አሁን ፕራዮሪቲ ሊሰጠው የማይገባ ወጪ ከማውጣት ያንን አቁሞ ለሚመለከታቸው አካላት ለሚመለከታቸው ልማቶች ገንዘቡን በቅድሚያ ማስቀመጥ ነው ያለበት። ለጤና ለትምህርት ለሆስፒታል ግንባታ ለመንገድ ግንባታ ህዝቡ በዋናነት ለሚያስፈልገው ፕራዮሪቲ ሊሰጣቸው ለሚገቡ አንገብጋቢ ጉዳዮች ማዋል ነው ያለበት። ይሄ ነው በቃ እንዲ ቁጭ ብላችሁ ስታስቡ እኮ ብልጽግና 0-0 የወደቀ አገዛዝ የምንለው እነዚህ ነገሮች ሁሉ ፌልድ የሆነ መምራት ያልቻለ አገዛዝ በመሆኑ ነው። አንድ የተረሳ ጉዳይ አለ። ያው የሕክምና ባለሙያዎች ይህንን ጉዳይ ከጨመር ነው ፖለቲካዊ ይዘት ይኖርብናል ብለው ዝም ስላሉ ነው አይ ቲንክ የተውት እንጂ ሳያውቁ ቀርተው አይደለም።
የሕክምና ባለሙያዎች በጦርነት ሰበብ ምክንያት ደግሞ በግፍ መገደላቸው እንደቀጠለ ነው። አሁን በአማራ ክልል የተካሄደ ባለው ጦርነት እንደዚህ ከዚህ ቀደም በተካሄዱ የሰሜን ጦርነት ሀገራችን ውስጥ የሕክምና ባለሙያዎች እየተገደሉ ነው ያሉት። ይሄም የእርዳታ ሰጪ ድርጅቶች በዛ ውስጥ የሚሰሩ አካላት ኤንጂኦዎች ውስጥ የተለያየ ቦታ የሚሰሩ ለሚፈልጉት ብቻ እርዳታ እንዲሰጥላቸው በሚል የሚፈልጉትን ብቻ እንዲታከሙላቸው ለምን ሌሎችን አከማቹ በሚል በግፍ እየተገደሉ ነው። ይሄም አብሮ እኮ ሊጠየቅ የሚገባው ጉዳይ ነበረ። በእርግጥ እኔ ይሄንን አነሳውት፣ እነሱ ግን ያው ይሄንን አላካተቱም። ደግሞ ፖለቲካ ጉዳይ ጠየቁ ብለው ንቅናቄያቸውን ያው ኦሬዲ ወደ ሌላ እንደሚጠልፉት ይታወቃል። ግን እንዳይቀላቀል ለማለት ነው። ግን ባለሙያዎች በተመለከተ ያለው ነገር ይሄ ነው። እንግዲህ እኔ በመጨረሻ ማስተላልፈው ነገር ምንድነው? የጤና ባለሙያዎች መብታችሁን መጠየቃችሁ በጣም ትክክልና የሚያስደስት ነው። ህብረታችሁም እንቅስቃሴያችሁም ጨዋነት የተሞላበት ስርዓት ያለው ለመብታችሁ በአንድነት በተለያየ ሶሻል ሚዲያውን ደግሞ በስታይል በመጠቀም ድምጻችሁን ያሰማችሁ ነው። ትልቅ የሚበረታታ ነገር ነው። ለራስ ድምጽን ካላሰማ ማንም መጥቶ ሊያሰማላ አይችልም። ይሄ ትልቅ ነገር ነው። ነገር ግን እኔ ምለው ድምጻችሁን በአንድነት አሰሙ ወይም ደግሞ መተው ነው የሚሻለው። ኢትዮጵያ ውስጥ አሁን ከፊት ለፊት የተወሰነ ሰው ይቀመጣል፣ ይታሰራል፣ ይደበደባል፣ ይገደላል። የሆነ ነገር ሲመጣ ሌላው የለም። በአንድነት ሆናችሁ እስከ ተንቀሳቀሳችሁ ድረስ ብልጽግና ምንም ሊያመጣ አይችልም። እንዲያውም ሌላ የመምህራን እንቅስቃሴ የሌሎች ደሞዝ እንቅስቃሴ ይመጣና ብልጽግና እንዲያውም መውረጃውም ሊፋጠን ይችላል በዚህ ጥያቄ። ለዛ ነው የሚደነግጡት እኮ። ለዛ ነው ኮሽ ባለ ቁጥር የሚበረገጉት የሚደነጋገጡት። ጥያቄያችሁን በህብረት በአንድነት መቀጠሉ አስፈላጊ ነው። እንዲያውም አንድ ቦታ የተመለከትኩት ምንድነው ሁለት የጤና ባለሙያዎችን አስረው ሲሄዱ ሁሉም ሄደው በአንድነት ለምን ሊታሰሩ አይገባም ብለው እንዳስፈቷቸው እዛው ጋር እንዳስፈቷቸው። ይሄ ትልቅ ነገር ነው። ንቅናቄው ተገቢ ነው የሚል አመለካከት ነው ያለኝ። ሕክምና ባለሙያዎች ደስተኛ ሆኖ ከሰሩ የሀገራችን የጤና ሁኔታ ይስተካከላል፣ ሰው ጥሩ ሕክምና ያገኛል። ሀገራችን እንግዲህ በጥሩ የሕክምና ጉዞ ላይ ትሆናለች ማለት እንመጣበታለን። የመምህራን በእውነት በጣም የሚያስቆጭና የሚያሳዝን ኢትዮጵያ ውስጥ የመምህራን ደሞዝ ዶክተሮችን ያስተማሩት ኢንጂነሮችን ፕሮፌሰሮች ያበቁት እኮ መሪዎችን ያበቁት መምህራን ናቸው። እነሱም እጅግ በጣም የሚገርም ነው የኢትዮጵያ ውስጥ የሚከፈላቸው የሚያሳዝን የደሞዝ ሁኔታ ነው ያለው። እሱም ወደ ፊት እንቅስቃሴ መምጣቱ አይቀርም ብዬ አስባለሁ። ስለማንኛውም የሕክምና ባለሙያዎች ያነሱ ጥያቄ ይሄን ይመስላል። ወደ ዩቲዩብ ቤተሰቦቼ ሐሳባችሁን ኮሜንት ያረጋችሁ ጥያቄውንም የመለሳችሁ ቁጥሩ ያስቀመጣችሁ እንድትሳተፉ ጠይቃለሁ። በሚቀጥለው አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ አሽሩካ የምርጦች ምርጫ አመሰግናለሁ። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም።